ብቸኛውና ዝነኛው የወላይታው ፖድካስት ሳምንቱን ጠብቆ ወደ እናንተ መድረሱን ቀጥሏል። እንደምን አላችሁ የኑጤላ ቤተሰቦች? እግዚአብሔር ይመስገን። ብቸኝነቱ ላይ ብዙ ጥያቄ እየፈጠረ ቢሆንም ብቸኝነቱ ወጥኝ ያለች እህታችን ብቸኛ ነው በማለት ቀጥለናል። አይደላችሁም የሚል ሰው ካለ እንቀበላለን፣ አንቀበልም እንቀበላለን፣ ትንሽ እናስቸግራለን። እንኳን ወደ ኑጤላ ፖድካስት በሰላም መጣችሁ። መልካም ብለናል። ሳምንታችሁ እንዴት ነበረ? ሳምንትሽ እንዴት ነበረ? እግዚአብሔር ይመስገን አሪፍ ነበረ። እንዴት ናችሁ? ቪዲዮአችንን እያያችሁ ነው ወይ? አው ቪው በጣም ቀንሷል። በጣም እንደ ድሮ አይደለም። ቀልድ አይመቻችሁም እንዴ? አሁን ወስኜ ለማላገጥ እየመጣው ነው እኔ ወስኜ ሆን ብዬ። እናንተ እያላገጣችሁ ነው፣ እያያችሁ አይደለም። ይሄ ልክ ነው? ይሄ በእውኑ ልክ ነው ብላችሁ ታስባላችሁን? ቪዲዮአችንን እየሰራን ነው፣ ጊዜያችንን እየጠበቅን እየለቀቅን ነው። ቪው ትንሽ ደግሞ ማነሱ ትንሽዬ ቅር ብሎ አው እኔ በጣም ቅር ብሎኛል። እኔ በጣም ትንሽ አይደለም ቅር ብሎኛል። አታይም እንዴ ደግሞ ላይ ታረጉ ጠቁራለች ምናምን ከመጀመሪያው ከስታለች፣ ኪሎ ቀነሳለች። ምግብ አበላው አይ በግዴ ነው ማበላት። ተይኝ እስኪ ተይኝ እና ለመጠን ሰፖርት አድርጉ። እርዳታችሁ በጣም ያስፈልገናል። ኮሜንታችሁን አስቀምጡልን። ኮሜንታችሁን አስቀምጡልን። ባለፈው ሳምንት ባወራነው ሀሳብ ላይ ብዙ ኮሜንት አልጻፋችሁም፣ ግን ትንሽ ቪው ስለነበረው ምንም ማለት አንችልም። ግን ለጊዜው ምን እንላለን? ቀልድም አንዳንዴ እያያችሁ ስለ ፌሚኒስት እኮ በጣም ተወርቷል አይደል? በጣም ተወርቷል። እንመጣለን። ፓርት 2 በሚቀጥለው ይቀጥላል። አሁን ፓርት 1 ነው። ያ ግን ገና እያወቅን የእውቀት ሌቭላችንን እያሳደግን ስንመጣ ሰፋ አድርገን ስናስብ ደግሞ እናወራበታለን ብለን ስላሰብን ነው ፓርት 2 ይኖረዋል ያልነው ማለት ነውና እጅግ በጣም እናመሰግናለን። ቪዲዮአችንን የምታዩልንም ሰዎች እጅግ በጣም እናመሰግናለን። ምክንያቱም ከድሮ ቪዋችን ትንሽ ስለቀነሰ ነው ቅር የሚለን እንጂ እናንተ ፍቅር ናችሁ። ማሰየናችሁ የሚለው ማንም እንትና በቂ ማሰየናችሁ እናንተ እና እጅግ በጣም እናመሰግናለን። ዛሬ ደግሞ በሌላ ርዕስ መተናል። እንደ ጥያቄ ነው ዛሬ እንትን ብሎ እሷ ራሱ በደንብ እንትን አላለችበትም። ድንገት ነው ሀሳቡም ይመጣልኝ። እኔ ለምን ብናወራበትስ ብዬ አሰብኩኝ። የተዘጋጀ ነው እንዳልናችሁ የፌሚኒዝም ሁለተኛው ፓርት ለማውራት ነበረ። ግን ከአንዳንድ እንትኖች ጋር ሞር ደግሞ ዲቴል አውቀን ደግሞ አዲስ ነገር እያወራን ብንመጣ ጥሩ ነው ብለን አሰብን እና ብዙ መዘጋጀት ይጠበቅብናል ብለን ስላሰብን እሱን ለፓርት 2 ትተነዋል። ዛሬ ደግሞ የምናወራበት ሀሳብ ስለምን መሰለሽ? እንደ ጥያቄ ነው ስለምናወራበት ሀሳብ ዛሬ ጓደኝነት። ምንድነው ጓደኝነት ለእናንተ? ላንቺስ ምንድነው ጓደኝነት? ሰዎች ጓደኝነት ብለው የሚሉት ጓደኝነት አለ። ይሄ አብሮ መራመዱ፣ አብሮ መብላቱ፣ አብሮ መሄዱ፣ መምጣቱ፣ መግባቱ ጓደኝነት ነው ወይ? ከራንደም ሰው ጋር ራሱ አብረሽ መብላት መጠጣት ምናምን ትችላለሽ። ግን በጣም የሚያስቀና ጓደኝነት እያየን ነው ሶሻል ሚዲያ ላይ አሁን ልዩን ማለት እውነት በቃ እኔ ራሱን በመጣ ቀጭን ሆኖ ማለት ነው። ሁለቱ በጣም እንዲወፍረው አይደለም እንደኔው ነው። ከኔ ላይ ይቀጥላሉ ማይ በዛ ጊዜ ነው ማያቸውና በጣም እንትን ስንታፍና ምን እያለው ነው ማውቃቸው። ኦኬ እና ከዛ ጊዜ ጀምሮ ስላየኋቸው ገና ሲጀምሩ ከእንትን ባለ ገና ቪዲዮ ሲጀምሩ እንጀምራለን ብለው ሲመጡ አይቺ ነበርና እያንዳንዳቸውን እንትን አይ ነበር። ብዙ ጊዜ ደግሞ እንጠብቅ ነበር። አስበቃ የሆነ ጊዜ ይጣላሉ፣ በቃ ይለያያሉ። ምክንያቱም ብዙ እኛ የምናውቀው ጓደኝነቶች የማይቀጥሉ ናቸው። ጓደኝነት 3 ዓመት አይቀጥሉም። ብዙ ጊዜ ጥላቻቸውን ነው የምንሰማው። አንዳቸውን ሲያማቸው ነው የምንሰማው እና የማይና የልዩ በጣም ነው እኔን ኢሞሽናል ያረገን ባይዙ እንደ ሀገር ነው ኢሞሽናል ያረገን። እኔ ቢዘው ያቃለ እንደዛ እንደሚሆን የምር በጣም እንትን እንደሚሆን አውቃለሁ። ቀኛ ሆኜ የማይ ሰርግ ላይ ልዩ
በጣም ደስተኛ ነበረች። ደግሞ በጣም ከፍቷት ነበረ። ምን መሰለሽ እንደውም ቪዲዮችን አይተሽ ከሆነ እኔ የሳሎንሽ ላይ የኔ ፎቶ መኖር አለበት ብላ ይከራከሩ ነበር እና ያን በይዘ አንዳንድ እንትኖች ላይ ሶሻል ሚዲያ ላይ ለሌላ ነገር ተጠቅመውበታል። እሱ ልክ አይደለም፣ ግን ሌሎች ናቸው የተጠቀሙት። እሷ ግን ከፍቅሯ የተነሳ ከመውደዷ የተነሳ ካላት ፍቅር የተነሳ እና በጣም የሚገርመኝ ጓደኝነት ነው። እግዚአብሔርን እንደ ሀገር ነው የቀና ነው ባይዘው ታውቂያለሽ። እንደ ሀገር ይሄ ማለት እንዴት መሰላችሁ አሁን ሰዎች ማለት ነው በጣም ሴንሲቲቭ የምንሆንበት ፓርት ነው ይሄ ጓደኝነት ታውቂያለሽ። ጓደኛ ስትሆኚ በቃ ሁሉምናሽን ማጋራት ይኖርብሻል። ማጋራትም ደግሞ አለብሽ። ጓደኛዬ ናት ብለሽ የምታስቢ ከሆነ የሆነ ነገርሽን ልታውቂ ይገባል ያቺ ሴታ። ስለዚህ ይሄ ማለት የሆነ ሴንሲቲቭ የሚያደርግ ፓርት ነው። ለሰው ማማት የምትሻቸውን ከሰው ጋር ማማት የምትሻቸውን ነገሮች ምናምን የምትነግርሽ ሴት ናት እና ሚስጥር ጠብቀሽ መጠበቅ ብቻ አይደለም እንደ አካልሽ አይተሻት እሷን አስቢ። አሁን እንደ ይሄ የቤተሰብ አባል የቤተሰብ አካል እንደ ቤተሰብ አካል አይታት በቃ እኔ እንጃ እኔ እህቷን የመሰለችኝ ባይዘዊ እህት ራሱ እንደዛ ትሆናለች። ይመሳሰላሉ ደግሞ የሆነ ነገር አይናቸው የዛኔ ቀጭን እያሉ የሚመሳሰሉት የዛኔ ነው የሚመሳሰሉት ማሙሽ ነው ይባል ነበር። ኮሜንት ቪዲዮ ሰርተው ነበር ባይዘዊ መቼ ድጋሚ ከሽምግልናው በኋላ የሽምግልናውን ቪዲዮ ነው ያየሁት እኮ ከሽምግልናው በኋላ ሪቪው ያረጉ ሰርተው ነበር። ኦኬ ማታ ነው ያየሁት። ኦኬ ይሄን ያክል ነው ማታ ለቀው ማታ ነው። እኔ ግን አላየኋቸውም። ግን ያልሽ ማለት መሰለሽ በጣም እንትን ሆነ አይደለ? ተነጋገራ በጣም እና ማይ ምን አለች? ይሄን ያክል ብርቅ ነው እንደ ጓደኝነት ስለሽ ይሄን ስትል ይሄን ያክል በጣም የሚገርም ነገር እንደሆነ አናውቅም። ገባሻ? በዚህ ድሮ ልክ ነው በጣም ብርቅ ነው ለኛ ነው። ምክንያቱም በጣም ብርቅ ነው። እንደውም እንደዛ አይነት ጓደኝነት የለም የሚታመን ጠፍቷል። አናውቅም። ይሄ በጣም መተሳሰብ ያለበት መከባበር ያለበት ደግሞ አሁን አውጥተሽ ለሌላው ማታሚውን በጣም እኮ አሉ። በጣም የሚወዳድ ሁሌ አንድ ላይ የምናያቸው ጓደኛሞች እኮ አሉ። ግን የሆነ ሰዓት አንደኛዋን ብቻዋን ብናገኛት ስለ አንደኛዋ ክፉ ነው የምንሰማው እና ያ ነገር እኔ በኩል አንዳንድ ጓደኝነቶችን እንድፈራ አንዳንድ ጓደኝነቶችን እንድጠነቀቅ ያደርገኛል እና ብርቅ የሆነው አሁን ነው። ምክንያቱም ብዙ ጊዜ በሴቶች መካከል ጥል አይጠፋም ምናምን የሆነ ችግር ብቻ አይጠፋም ይባላል እና ያንን ኮንፈርት እያሰጠን ስለመጣ አሁን ላይ ብርቅ ሆኗል በጣም እና እነሱ በጣም የገረማቸው ያ ነገር ነበር። እንዴ ብርቅ ነው እንዴ ምናምን ምክንያቱም ያለ አይደል እንዴ ነበር ያሉት። ምክንያቱም ባይዘይ አንዳንድ ሰው ከልቡም ነው ብዬ አስባለሁ አይደለ? ንጹህ ስትሆኚ በጣም ጥሩ ሰው ስትሆኚ ጥሩ ሰው ነው የሚያጋጥምሽ በእርግጠኝነት። እኔ በጣም ብዙ ጓደኝነት ሰምቻለሁ። ያን ያክል ብዙ የምለው ጓደኛ እንኳን አልነበረኝም። ግን እኔ እንዴት መሰለሽ እኔ በባህሪዬ በጣም ሰሌክት የማደርግ ሰው ነኝ። የጓደኞቼን ባህሪ ሰሌክት አድርጌ ነው የምገባበት። ልክ እንደ ሪሌሽንሺፕ ነው ብዬ ነው የማስበው እኔ ጓደኝነትን። ቢካዝ ሴት ጓደኛሽ ረዥም ቦታ ትሄዳለች ከአንቺ ጋር ባይዘው ስትወልጂ ስትኖሪ ምናምን። ግን ይሄ ማተር ቤዝድ የሆነ ጓደኝነት ከሆነ ደስ አይለኝም። ያውን የትምህርት ቤት ጓደኛ ትምህርት ቤት ላይ ይቀራል ታውቂያለሽ። የሰፈር ጓደኛ አንቺ ከሰፈር ስትወጪ የሆነ ቦታ ላይ ግን ኢን ላይፍ ትምህርት ቤትም አግኝተሻቸው ቤተክርስቲያንም አንድ ሆናችሁ ሰፈርም ሆናችሁ ይሄ በጣም በቃ በጣም ያንቺ የሆነ ጓደኝነት ማግኘት በጣም ከባድ ነው ታውቂያለሽ። ግን አሁን እንደዚህ አይነት ደግሞ ጓደኝነት ስናይ ደግሞ ብርቅ የሚሆንብን እንዴት መሰለሽ ሰው ይሄ መታመንን በጣም ይፈራል መሰለኝ። መታመን አይችልም መሰለኝ። ምክንያቱም ሰው አሁን ስላንቺ መልካም ነገር እኔ ሰምቼ ለሰው መልካሙን የምናገር ብሆንና ስላንቺ ክፉን ለሰው ሄጅ ማወራ ብሆን
ጓደኝነት አይደለም። አጠራጣሪ ነው። ምን አይነት ሌላ እኔ የራሴ የምለው ሌላ ሰው ካለኝ ሄጄ ለሌላ ሰው ማማሽ ከሆነ ጥሩ አይመጣም። ገባሽ? አዎ በጣም። ከዛ እኔ በጣም ነው የገረመኝ እነሱ ጓደኝነት። ደግሞ በዛ ላይ እንዴት መሰለሽ ጓደኝነት ሸክም ነው ብዬ ነው የማስበው እኔ። በርበሬው ጉሮሮዬ ላይ ገባ። የለም ከሆነ ጓደኝነት ሸክም ነው ብዬ ነው የማስበው። ምክንያቱም አሁን በቃ አንቺ የኔ ነሽ አይደለ? በቃ የኔ ጓደኛ ነሽ አይደለ? ስለዚህ እኔ ባለሁበት ስላንቺ ስም ተነስቶ ክፉ ነገር መወራት የለበትም ብዬ ነው የማስበው። በቃ ስላንቺ ተነስቶ ስምሽ ተነስቶ ስላንቺ እኔ ቁጭ ብዬ ከሌሎች ሰዎች ጋር ማማት የለብኝም። ጭራሽ የማላደርገው ነገር ቢኖር ያ ነው። እኔ ለጓደኞቼም እንደዛ ብዬ ተናግሬ አውቃለሁ፣ ነግሬሽም አውቃለሁ። ግን በቃ ጓደኝነት ሲባል ታማኝነት ነው። በቃ ሸክም ነው። በቃ አንቺ የኔ እንደሆንሽ ሰው ሊያቅልኝ ይገባል። የኔ ነሽ አንቺ። ስለዚህ የኔ የሆነን ሰው እኔ ባለሁበት አካባቢ ሲያሟት ሲቦጫጭቋት ማየት አልፈልግም። ፈቀድ በቃ ጓደኝነት ሸክም ማውራት ምናምን ከጀመሩ አንቺ ነሽ ችግሯ ማለት ነው። አዎ ነፃነትን ይሰጥቻቸዋለሁኝ። እነሱ ማውራት ከቻሉ እኔም ከነሱ ጋር ሆ ብዬ ከገባው በቃ እኔ ካንቺ ጋር የሆነ ነገር አለኝ። ጓደኛ አይደለሽም ታውቂያለሽ። ታማኝነት ሸክም ነው በጣም። ጓደኝነት ቅድም ብለሻል በጥቅም የተመሰረተ ይሆናል። የሆነ ነገር አንዷ የምትሸፍን ከሆነች አንዷ የሆነ ነገር የምትሸፍን ከሆነች ተቻችሎ ለመኖር የሚጀምሩት ይሆናል አይደለም? እና እንደዛ የምር እንደዛ ነው ወይስ ደግሞ ለምሳሌ አንዳንድ ልጆች አሉ እኛ እንኳን እንትን ለማለት የሚከብደን ገባሻ? በቃ አንዷ በጣም እንትን ነች ለግዠሪ ሆነ ነገር እሷም ለግዠሪ ትሆናለች። የተሸፋፈነ ግን ደግሞ ስታያቸው በጣም የሚያስጠላ ነገር ውስጣቸው ይኖራል። የሆነ ነገር እንትን ይፈጠራል። ወይም አንድ መተማመን ወይም መከባበር ሊሆን ይችላል፣ ፍቅር ላይኖር ይችላል። ያ ነገር በጣም ይጎዳል፣ ያስጠላል በጣም በጣም። አሁን በዚህ ሴት አሁን አንዳንድ አለ ከሴቶች ይልቅ ወንዶች ናቸው ጓደኛ የሚሆኑት ይባላል። በሚገባ እኔ አምንበታለሁ። ለምንድን ነው የምታምኝበት? ለምን እንደማምንበት ልንገርሽ። ሴቶች ማለት ነው በባህሪያችን ሴቶች ወረኛ ነን። እኔንም ጨምሮ ወረኛ ነን ኮታንኮት። ምክንያቱም እኔ የምገባበታለሁኝ ታውቂያለሽ። ሴቶች ወረኛ ስለሆነ ኖ እንዴት መሰለሽ ወንዶች ማለት ነው እንደኛ አይደሉም። እንደኛ አይደሉም። ይሄ እንደ ሴቶች ያን ያክል ይሄ ምንድነው ነገር ማብላላት የማይችሉ ይመስለኛል። ወንዶች ነገር ማብላላት ይችላሉ፣ ወንዶች ኧረ አይችሉም። እንደ እንትኑ ይወሰናል። በእርግጥ አናውቅም፣ ግን ጾታ የሚከለክል ነገር አይመስለኝም። ወሬ ሁሉም ሰው ስለተሰማው ነገር ያወራል። ወንዶች እኮ ህይወት ላይ ነው እንትናቸው ያን ያክል እውነት ወንዶች ያን ያክል ወረኛ እኔ አይመስለኝም። ይቅርታ አድርጊልኝ። ኮምፎርት የተሰማቸው ቦታ ላይ ያወራሉ። እሱን አምንበታለሁ። በጣም ያወራሉ። እንደውም አንዳንድ ወንዶች ሴት ልጅ የሚያስንቅ ወረኝነት እናቃቸው። እኔ በወሬ በሴት እና በወንድ እንትን ይለያል ብዬ አላምንም። ኦኬ ወሬ ሁለቱም ወረኛ ነው ነው። ሴት ልጅ ማንም ጋር ማውራት ትችላለች። ወንድ ግን ኮምፎርት ሲኖረው ነው ሊያወራ የሚችለው። ስለዚህ ምንም ሴት አወራለች ወንድ ያወራል ምናምን የሚባል ነገር አይደለም። ሴቶች አይበዙም ወይም ደግሞ ሴቶች የማውራት እንትናቸው በጣም ከፍተኛ ስለሆነ ምናምን ከፍተኛ ነው። ሳይንስም አረጋግጦታል። ምንድነው በዛ ምክንያት ምናምን ሊሆን ይችላል። በርግጥ ግን ሁለቱም ለወሬ ያላቸው አቋም አንድ አይነት ነው። ዞሮ እኔ ግን ለጓደኝነት አሁን ወንዶች ይበልጥ ይሆናሉ። ለወንዶች አሁን ይሆናሉ ከወንዶች ጋር
ለሴት ልጅ ግን ግዴታ ሴት ልጅ ያስፈልጋታለች ጓደኛ። ገባሻ? በተለይ ደግሞ ይሄ በጣም ሰርክሏን በጣም እንትን የምትል ከሆነች የሆነች የምታወራት የሆነች የምታዝናናት ከሆነች የሷን ሼር የምታረጋት ላይፏን ማለት ነው የጠብቅላት ሴት ልጅ ሴት ጓደኛ ታስፈልጋታለች። ይሄ ግዴታ ነው። ግን ያንን መምረጥ የምንችለው እንዴት ነው? ገባሻ? ሰውን አናውቅም። በዘዌ እንኳን እንደዚህ ድንገት ከክላስ በክላስ ተገናኝተሽ ወይንም ሰፈር ተገናኝተሽ ይቅርና ዘመንሽን ሙሉ አብረሹ ከኖርሹ ሰው ጋር ላትተዋወቂ ትችያለሽ። ምክንያቱም ሰው እንዴት እንትን እንደሆነ አይታወቅም። ግን እንዴት ነው ጓደኛን መምረጥ የምንችለው? ጓደኛስ ደግሞ እንዴት ይመረጣል? ወይ አሁንም እንትናችን የተነሳ ነው ከማሂና ከልዩ ስለሆነ ማሂ እንትን ላይ ፖድካስት ላይ ያወራችሁ አንድ ንግግር ነበረ። ምን ጓደኝነት አሁን እንዲህ እናደርጋለን፣ እንዲህ እንገባለን፣ እንዲህ እንወጣለን ብለን የጀመርነው ነገር አይደለም። አሁን ከዚህ በኋላ እንዲህ እናደርጋለን፣ እሷን እንዲያወራታለሁ እንዲህ የለም። ገባሻ? ሳይንስ አይደለም፣ የሆነ ህግ የለውም ጓደኝነት። በንጹህ ልብ የምትጀምሪው የእግዚአብሔር ፍቃድ ከሆነና ደግሞ የምርም በመካከላችሁ ንጹህነትና ፍቅር ካለ መተሳሰብ ካለ የሚቀጥል ነው። ገባሻ? እንጂ ቃኔ ለጓደኛዬ እንዲያደርግላታለሁ፣ ጓደኛዬ እንዴት አደርግልኛለች፣ እኔ ለእሷ እንዲሆናለሁ ተብሎ የሚቀጥል ምንም አይነት እንትን የለም ብላ አውርታ ነበር። እና እሷ ነች እንደዚህ ያወራችው። ከእሷ ንግግር በጣም ደስ ያለኝ ያ ነው። አንዳንድ ጊዜ ትቀየመኛለች እንዴት ትለኛለች ብለን ኮንፈርት የምንነሳው ነገር አለ እና አይደለም አልሳሳትም ብለሽ የምትገቢበት ሳይሆን ከተሳሳትኩም እሷ ነች ብለሽ የምትኖሪበት ህይወት ነው። ብለሻል ቅድም አይደለ? ለመሳሳት ራሱ በኮንፈርት መሳሳት የምችልበት ቦታ ነው ጓደኝነት። እና እንዴት መሰለሽ እኔ አሁን ጓደኝነት በእርግጥ እነሱንም አይቼ ቀንቻለሁ በጣም። ጓደኛ ደግሞ መምረጥ እንዴት ይቻላል የሚለው ነገር ላይ እንዴት መሰለሽ ጓደኛ ይታወቃል። አሁን ለምሳሌ በህይወት የሆነ ሰው የሆነ የክላስሜትም ሆነ የሰፈር ጓደኛም የሆነ አልገጠመሽም? ግጣማቸውን እስኪያገኙ ድረስ አዲስ ትምህርት ቤት ከገቡም ይሁን አንቺ ጋር ይመጣሉ፣ እሷ ጋር ይሄዳሉ፣ እዛም ከዛ ግጣማቸውን ሲያገኙ አንድ ላይ ይሄዳሉ። እንደዛ በትዳር ላይ ብቻ አይደለም ባይዘው ይሄ በጓደኛም ላይ ይሰራል። ግጣሙን ማለት ነው ሰው ያገኛል። ድስት ግጣሙን አያጣም የሚባለው ሁሉም ላይ ነው ባይዘው። እውነት ትዳር ላይ ብቻ አይደለም፣ ህይወት ኢን ላይፍ ራሱ የምታገኛቸው ወንድ ጓደኛ፣ ሴት ጓደኛ፣ ለትዳር ልትሆኚ የትዳር አጋርሽ ሁሉም ቦታ ላይ ግጣም ያስፈልገዋል። እና ይሄ አሁን ለምሳሌ ሰው ጓደኛን እኔ መርጬ ነው ያገኘሁት ምናምን መጀመሪያ ሰው ሳይተዋወቅ አይቻልም መምረጥ። ግን አሁን ይሄ ሶሻል ሚዲያው ምናምን ስላለ ሰው አመለካከቱን ብዙ ባወራ ቁጥር ምክንያቱም በሶሻል ሚዲያ ምክንያት የተዋወቁ ሰዎች ልናውቅ እንችላለን አይደለ? በዛ ደግሞ ጓደኛሞች እኔ ፐርሰናሊቲዋን ወድጄዋለሁ ጓደኛዬ ብትሆን ብዬ አስባለሁ ብለሽ የምታስቢያቸው ሰዎችም ሊኖሩ ይችላሉ በእርግጥ። ምክንያቱም የሆነ ነገራችሁ ሲመሳሰል ነው አይደለ? ወይ ቀልቃላነታችሁ ወይ ደግሞ ዝምተኛ ሆናችሁ ወይ ደግሞ ለፈጣሪ ያላችሁ ነገር ወይ ልባችሁ ተመሳሳይ ከሆነ ሜቢ አንዳንድ ሰው ደግሞ አኗኗሩም ተመሳሳይ ከሆነ ሌክዠሪ ህይወት ለምደው አንዳንድ ሰዎች እኔ ይገርሙኛል በጣም እውነት። አንዳንድ ደግሞ የጓደኝነትን ህግ የሚያወሩልን ሰዎች አሉ አይደል? ጓደኞቻችሁ ከእናንተ የተሻለ ሊሆኑ ይገባል ብለው የሚመክሩን ሰዎች አሉ። በዛ ምን ታስፈልግ? በእርግጥ እንዴት መሰለሽ አሁን ለምሳሌ አካባቢ ስለሚወስንሽ አንቺን
አሁን ለምሳሌ የሆነ ፊልም ትዝ የሚልሽ ከሆነ ከጉሬላዎች ጋር ያደገ ልጅ እንደ ጉሬላ ነው የሆነው አይደል? አረማመዱ ምናምን ኤሪያሽ ይወስናል፣ አካባቢሽ ይወስናል የሚባለው ለዛ ነው። አንቺ ስትፈልጊ በአስተሳሰብም ሆነ በፋይናንሻሊም ሆነ ከአንቺ የተሻለ ነገር ነው የምትፈልጊው። ሰው ስትሆኝ፣ በተለይ ሰው ስንሆን ከራስ ያነሰ ነገር ሄዶ የወደቀ ነገር ማንሳት የሚችል ሰው በጣም ትንሽ ሰው ነው። በጣም ትንሽ፣ በጣም ሌቭል ኦፍ አንደርስታንዲንግ ያስፈልጋል። በጣም ሃይ ሌቭል ኦፍ አንደርስታንዲንግ ይፈልጋል። ይሄ ከትናንሽ እኔ አስተካክላታለሁ እኔ እንትን እላታለሁ ብለሽ አንስተሽ ከስር ማስተካከል እችላለሁ ብሎ የሚያስቡ ሰዎች በጣም ጥቂት ናቸው። ግን ካንቺ የበለጠ ነገር ሰው በባህሪው ካንቺ የበለጠ ነገር ነው የሚፈልገው፣ ከኔ የተሻለ ነገር ነው የሚፈልገው። ግን የሆነ ነገራችን ደግሞ ይገጣጠማል። የሆነ ጓደኝነት ላይ ስመጭ ፋይናንሻሊ ተመሳሳይ ባትሆኑ እምነታችሁ ላይ ተመሳሳይ ትሆናላችሁ። የሆነ የምታምኑበት ነገር ይኖራል። ያንቺ እምነት ይሄ ከሆነ እንትን አይደለም እኔ እያልኩ ያለሁት ሪሊጅን አይደለም እያልኩ ያለሁት እምነት፣ የምታስቢው ነገር፣ የምታምኝበት ነገር የሆነ ነገር ይኖርሻል። ከዛ እኔም ደግሞ የሆነ ነገር ይኖረኛል። ከዛ ወይ ቀልቃላነታችን ደግሞ ተመሳሳይ ይሆናል፣ ወይ የምንወዳቸው ነገሮች ተመሳሳይ ይሆናሉ። ግጣም እናገኛለን። ግን የተሻለ ነገር የምንፈልገው በእርግጥ ሁላችንም የተሻለ ነገር እንፈልጋለን። ግን የተሻለ ስትሆኚ አንቺም ወደ ተሻለው ጠጋት ያለሽ ትንሽ በሚል ነው የተሻለ ነገር የተሻለ ጓደኛ አግኝ ነው የሚባለው። ለዛ ይመስለኛል። አዎ አንዳንድ እንትኖችን እያየን ነበረና ከእናንተ የተሻለ ሰው ነው ጓደኛችሁ ሊሆን የሚገባው። እንደውም 3 ጓደኛ ሊኖርሽ ይገባል ይባላል። አንዱ ካንቺ የሚበልጥ በእድሜም በእውቀትም በፋይናንሻል በየትኛው ካንቺ የሚበልጥ፣ ሁለተኛው ደግሞ ካንቺ እኩል የሆነ በሁሉም ነገር ዘሴም ማች የምታረጉት ነገር ሰው ሊሆን ይችላል። ኖ 3 ሰው ነው አስቢው፣ 3 ከዛ መጨረሻው ደግሞ የምታሳድጊው ገባሽ? ካንቺ እያየ የሚቀጥል ጓደኛሽ ልትመክሪው የምትይው ኃላፊነት ተሰምቶሽ እንድታድጊ ኃላፊነት የሚሰማሽ ስለሷ ወይ ስለሱ ስታስቢ የሷ 3 ጓደኛ ሊኖርሽ ይገባል ይባላል። እና 3ቱም አለሽ? ድንገተኛ ጥያቄ። ይኖሩኛል በእርግጥ። እሺ 2 አለሽ? ከ3ቱ 2 ነገር ይኖረኛል። አይጠፋም 2 ነገር። ኦኬ አዎ። እና ይሄ 2 ነገር አይጠፋም በእርግጥ። ግን የተሻለ ሰው የምንፈልገው ሁላችንም የተሻለ ነገር እኛ የተሻለ እንፈልጋለን። ግን እንደ እንትን 3 ሰው ሊኖረን ይገባል። አንድ በጣም ይበልጠን ሳይንስ ነው ያረጋገጠው። ይበልጠን ያ እኛ ልንከተለው በቃ አለ አይደለ? እንደሱ መሆን ስንደክም ሊያበረታን የሚችል ሊያስተምረን የሚችል ሊመክር የሚችል ሊቆጣን የሚችል ጓደኛ ተለቅ ያለ። ሁለተኛ ዘስ የሚሆነ ከኛ ጋር በቃ ማች ማድረግ የምንችለው አብረን መጫወት መዝናናት። ከሁሉም ጋር ልዝናና እንችላለን እኮ ግን እዛ ሰው ጋር ስንሆን ኮምፈርት የሚሰማን አይነት ሰው ሊኖረን ይገባል። ሶስተኛ ግን ደግሞ እኛን እያየ ደግሞ ኢንስፓየር የሚሆን ምክንያቱም ኃላፊነት ተሰምቶሽ አንቺም የከፋ ነገር አታርጊ። በጣም የምትጠነቀቂለት ትሆኛለሽ የሆነ ነገር ላይ እና 3 ሰው ሊኖረን ይገባል ይባላል። በጣም ግን ይገርማል። ወይዘዊ አለሽ ቆይ 3 ይለኛል እኔ ነኝ 3ቱም እኔ ነኝ። ሁሉንም ነሽ። ይኸውላችሁ በእድሜ ትልቋም እኔ ነኝ፣ የምታሳድጋትም እኔ ነኝ፣ እኩያዋም እኔ ነኝ። ቸኮሌት የምትገዛልኝ እኔ ነኝ። የምትገዛልኝ ምሳሌች ነው። ቸኮሌት የምትገዛልኝ እኔ ነኝ፣ የምገዛላትም እኔ ነኝ። አልተካፍላ የምትበላው ምሳሌች እና ጓደኝነት ስለ ጓደኝነት ምን እንደምናስብ ዛሬ ይሄ በህይወት አንቺ ጓደኛሽ ልታደርጊው የፈለግሽው ሰው ግን ጓደኛሽ ለመሆን በጣም ያዳገተሽ ሰው አለ? የከበደሽ ሰው ግን ጓደኛሽ ቢሆን ብለሽ ተመኝተሽ በክፍል ሊሆን ይችላል፣ በቸርች ሊሆን ይችላል፣ በሰፈር ሊሆን ይችላል፣ ብቻ የሆነ ቦታ ላይም ብቻ ፐርሰናሊቲው ደስ ብሎሽ ወንድም ይሁን ሴት ብቻ
ጓደኛሽ ይሄ ቤስት ፍሬንድሽ ቢሆን ብለሽ የተመኘሽው ሰው ግን ያልሆነ ሊሆንልሽ ያልቻለ ስደርሺ የሆነ ብቻ ያልሆነልሽ ሰው አለ ነበር? አንድ ልጅ ነበረች። ኦኬ አሁን የት እንዳለች አላውቅም። ኦኬ ግን ስታየት ባይዘውኔ ተናጋሪ ሰው አይደለሁኝም። እንዴ ስታይ ውሸቷን ነው። ተናጋሪ ማለት በስላንቺ አይደለም እኮ ለሌሎች ሰዎች ታዩ ግን ዲስ ማሽን ይናቀች ግን ማለት ነው የምር እንዲ ሰው ቶሎ ካገኙ ከቶሎ ከሁሉም ሰው ጋር ቶሎ አይነት መግባባት አለው። የሆነ ኩል ያጫውተኛል። ከኔ ጋር ምን እንደምትሆን ስላላያችሁ ነው እና ሰው የሚለውን የሚመስል ማለት ነው። ኦኬ እና ያቺ ልጅ ያ አይነት እንትን አላት። እኔ መሆን የምፈልገው እንደዛ ነው። እንደውም እንዳልሆንኩ እርግጠኛ አይደለሁም፣ ግን ያቺ ልጅ እንደዛ ነው። እኔ ማውቃት ጥንቁቅ ነች የሆነ ነገር ላይ ምናምን። በቃ ደግሞ ንግግሯን ስታወራ ትንሽዬ ነው የምታወራው። ከዛ በቃ ብዙ እንትን አትልም ምናምን አይነት ነገር እና ከዚህ ጋር ብዙ ጊዜ ባሳልፍ ብዬ እመኝ ነበረ። እና የሆነ ሰዓት ላይ አንድ ላይ የተማረን ነበረ። በስነ ስርዓት ትምህርታችንን እየቀጠልን ነበረ። ከ2 ዓመት በኋላ ሳገኛት ሌላ ሰው ነች። ሌላ ሰው በቃ ዶንት ጀጅ ኤ ቡክ ባይ ኢትስ ከቨር የሚባለው ይሄ ነው። እኔ ሰውን አንዳንድ ሰውን አለባበሱም ይገልጻል ብዬ አምናለሁ። አነጋገሩም ይገልጻል ብዬ አምናለሁ። ይገልጻል ስልሽ በሙሉ ሳይሆን ሰው ይሄ ነው ብሎ እንዲገምት ያደርጋል። እንደዚህ ሊሆን ይችላል። እንደዚህ አይነት ሰው ልትሄድ ትችላለሽ ባለባበሱ እና እንደዛ ምላፍ ልጅ ነበር ስትላለች። ልጅም ነበርኩኝ እሷም ልጅ ነበርች እና በቃ እቺ ልጅ ስታሪክ በቃ በጣም እንትን ነው የምትሆነው እያልኩኝ መስሎኝ። ምክንያቱም በዛ ጊዜ ሌላ ሶሻል ሚዲያ ላይ ማያቸው ሰዎች ነበሩ። ከባሻ በቲቪ ምናምን ማያቸው መወዳቸው አርቲስቶች ምናምን ሰው ነበሩና ያቺ ልጅ ሳያት እንደዛ የሚሆኑ የምትሆን መስለኝ። ከዛ በቃ በሳባ ጓደኛ መሆን አለብኝ ምናምን እና አስባለሁ። የሆነ ጊዜ ላይ እንሆንም ነበር የሆነ አብረንም እንቀመጥ ነበረ ምናምን። ከሁለት ከነበረች ሰይጣን ሆናለች ኮምፕሊትሊ ተቀይራ ሰይጣን ሆናለች። ያለባበሷ በጣም ተቀየረ። በጣም ትንሽ ክላስ ነበርን 4-3 ምናምን። አንቺ የዛን ጊዜ ነው እንደዚህ ባገኝ ብለሽ የምትመኘው? እንደዛ ነበር አረተፍና እንደዛ አስብ። ወይኔ ጉዴ! የጭፋን 6 ክፍል ሳገኛት እየተራመደ መጣ። ምን ብዬ እንደምገጥ እፈራት ጀመርኩላ ማለት ጌታን። እኔ በጣም የሚቸኩሉ ሰዎችን እፈራለሁ። ብዙ እንትና ኦኬ ምናምን ነው የምለው እና ልጅቷ ትፈጥናለች አይገልጸውም፣ ትበራለችም አይገልጸውም። ሰይጣን ነች። በጣም መፍራት ምናምን ጀመርኩኝ። በዛ ምክንያት ተወቋት ምናምን አልቀረብሻትማ። በእምነትም አንድ ላይ ምናምን ነበርን፣ ግን በጣም አስፈራች ልጅ ሆነች። ምን ነው ይሄን ያክል ረስዋ በጣም ደግሞ የዛን ጊዜ ልጅም ስለነበርሽ አስበሻል። ልጆች በጣም ወጣ ሲሉ ትደነግጫለሽ። አዎ በጣም ትደነግጫለሽ። ደግሞ ቤት አሁን እኛ አስተዳደጋችን በቃ እንዴት አይዘን ነው እንዲህ ማለት ነው። የለም መተንፈስ የለም። ደጅ መውጣት ምናምን እንዲህ በራስሽ አለመሩ ምናምን አይታሰብም። አለባበስሽ ፀጉር እንዴት እንደምትሰሪ ይታወቃል። ስታይልሽ ተመሳሳይ እኮ ነው። ሁሌ ዛሬ ቁጥርጥር ከሆነ ነገ አምፑል ነው በቃ። በዛ እየኖርን ለነበረን ልጆች ደግሞ ድንገት ሰው የእንትን ኑሮ ሲኖር ማየት በጣም አስደንጋጭ ነው። በጣም እና በዛ ምክንያት ተውሻት ሰላም። አይ እንትን እኮ ነው ይሄ እንዴ መሰለሽ ከላይ አይተን ሰዎችን በጣም ደግሞ ይሄ ቲቪ ላይ የምናያቸው ነገሮች ምናምን በጣም ሰዎች በባህሪያችን እንትን እንወዳለን። አሁን በለሆሳስ ቆይ ልጨርስ ቆይ በለሆሳስ የሚያወራ በጣም ኩል የሆነ ብዙ ማይንቀለቀል ጎበዝ ተማሪ በጣም ይመቸናል። እንደ ሰው አይደል? ሁሉም ሰው የሚወደው ያን ነው። ከዛም በኋላ ትንሽ ደግሞ ውበት ካላት ፀጉሯ ልጫ ከሆነ ትንሽ ረዘም ካለ ደግሞ እሱማ በቃ በጣም ከዛ በቃ የሆነ ነገር ያመጣብናል እንትናችን ኢሜጃችን ላይ እና ከዛም አንፃር ይመስለኛል ከምናየው ነገር
ይመስለኛል ያንን ነገር የምንፈልገው። አንቺ አለሽ ወይ ላልሽኝ፣ አው የሆነ እንዲህ መሰላችሁ በፋዘር ስራ ምክንያት ብዙ ቦታ ሄደናል። በእርግጥ ታውቂያለሽ አንቺና ጓደኛ ለማግኘት በጣም ነው የከበደኝ። እኔ በጣም በቃ ጓደኛ የከበደኝ እስከ 8ኛ ክፍል እስከ ሃይ ስኩል ድረስ እኔ ቋሚ ጓደኛ አልነበረኝም። ቋሚ የምለው እኔን ስሙኝ ዝም ብላችሁ ከእንትን ጀምሮ ማለት ነው፣ የምሬን ነው። ከልጅነቴ ጀምሮ በቃ እዚህም እዛም ብሄድን ስለሆነ በቃ ጓደኛዬ ብዬ የምለው ጓደኛ አልነበረኝም ከወንድሞቼና ከእናቴ በቃ ከቤተሰቤ ውጪ ጓደኛ የምለው አልነበረኝም። እና በጣም እቸገር ነበረ ጓደኛ ለማግኘት፣ በጣም እቸገር ነበረ ጓደኛ ለማግኘት። እንዴም ከኔ ከባህሪዬም ሊሆን ይችላል። በጣም ፒኪ ነኝ እኔ ጓደኛ ስመርጥ በጣም ፒኪ ነኝ። በተለይ በቃ እግዚአብሔርን ፈርሃ እግዚአብሔር ሊኖረው ይገባል። በተለይ ህፃን ሆነን ስናድግ ይሄ ወጣ ያለ ንግግር ራሱ የሚያወሩ ከሆነ በጣም ነው የምደነግጠው እኔ በጣም እንዴት እንደዛ ነው የሚታሰር ነው ይመስለኝ። በእውነት ባይዞ አስተዳደጋችን በጣም ቤተሰቦቻችን ተጽዕኖ በጣም አሳድረውብናል። እኔ አመሰግናቸዋለሁ በዚህ አጋጣሚ። ስድብ ነው ብለው ስላሳደሩ ኃጢአት ነው፣ ኃጢአት ብቻ አይደለም ወንጀልም ነው። እናትሽ ተደባድቤ አውቃለሁ። እኔን እንደዛ አለኝ እኮ ምናምን ብዬ ማለት ነው። እና ጓደኛ ለማግኘት በጣም ነው የከበደኝ። ግን የሆነች ልጅ አይቻት በጣም ቆንጂዬ ናት። ድምጿም በጣም ዝቅ ያለ ነው እንዳልሽኝ ማለት ነው። ድምጿ በጣም ዝቅ ያለ ነው። ፀጉሯ ሉጫ ነው፣ ቀይ ናት፣ ዲምፕል አላት። ከዛ በቃ የሆነ ታሳሳለች ፊቷ፣ የሆነ ደስ አለው ፊቷ፣ በጣም ደስ ትላለች። እና አይቼ ወደድኳት። ጓደኛዬ ብትሆን ተመኘው። ከዛ ሺዝ በጣም ኩል ሰው ትንቃለች። ሰው ትንቃለች። ከዛ ቀስ ብዬ ራቅኩኝ። እኔ ባህሪዋን ብዙም ለማየት ያን ያክል እንትን ማለት በቃ አልፈለኩም። ከዛ አይ በቃ አትሆንሽም ብዬ ነገርኳት እና ተለያየን። አይዚ እንደወንድ ነው ያወራኝ ያለው ይገርም ስቶሪ ታይም። ወደፊት ይሄ ተቆርጦ ማለት ነው እንዴ ይገርም። አይቻት ወደድኳት ነው። አይ ግን እውነቴን ነው ሌላ ነገር ይመስላል እንዴ። አይ ግን እውነት በጣም በቃ በጣም የምትገርም ነበረችና ልጅቷን እኔ ልቀርባት በጣም ፈለኩኝ። ግን በቃ ናቅ ነገር አረገችኝ። ከዛ ተውኩኝ ስልሽ እሷ የሆነ ሌቭል ኦፍ ፋይናንሻሊ የሆነ ሌቭል ኦፍ ከኔ ትበልጣለች። ያጋጥማል። አይዞሽ ደግሞ አይደለም አይዞሽ ያጋጥማል። አሁን ላይ እኔ ብዙ የምነግራችሁ ጓደኛ አለኝ። አንዳንዴ ነኝ ማን እንደሆነሽ ታውቂያለሽ ትያለሽ። ማን እንደሆነሽ ታውቂያለሽ። ኤኒዌይ በጣም የሚገርም ስቶሪ ነበረ። ያ ግን ሰዎችን እኛ ስለፈለግን አይደለም ጓደኛችን የሚሆኑታ ስለፈለግናቸው ስለወደድናቸው ደስ ስላሉን አይደለም። ግን ማለት ነው እሺ አንቺ አሁን ያ ሰው ጓደኛዬ ቢሆን ብለሽ ተመኝተሽ ጓደኛሽ ሆኖ ያውቃል? እውነት እኔ ነኝ። ይሄን ባልናገር ደስ ይለኛል። አሁን ሳምንቱን አይደለም ወሩን ሙሉ ነው የምትኮራብኝ። አሁን መደወል አልችልም፣ ብደውል ታወራብኛል። ለማንኛውም የምር አሁን እንትን በይና ወይም ካንስል አድርገሻል። እንደዚህ ነኝ እኔ ሲጨመረው እኔ ዝም ስል የሆነ ሊያወራኝ የሚችል ኮንፈርት የሚሰማኝ አይነት ሰው እፈልግ ነበረ እና ብዙ ልጆች አሉ፣ ግን በእርግጥ ብዙ ጓደኞች አሉ በጣም ምርጥ የሆኑ እና ብዙዎቻቸውም ደግሞ
አጋጣሚ ተቀራርበን በክላስ ምናምን የቀረን ህይወት ባይዞ ብዙ ነገር ይለይሻል። በጣም አሁን ስለ አጠገቤ ስላጣዋቸው በጣም ማዝን ባለበት በጣም ይከፋኛል። አንዳንዶችን ሳስብ ባልለያቸው ስቲል አንድ ላይ ብንሆን ምናምን በቃ የሆነ ከተማ የቀየር በክላስ ምክንያት ምናምን ዩኒቨርሲቲ የነጠቀን ልጆች ሌላ ቦታ የደረሰ ልጆች አሉና በዛ ምክንያት ብዙ ልጆችን ሳስብ ስቲል በመጡ ምናምን እላለሁ። አጋጣሚም አገኛቸዋለሁ አንዳንዴና ከዛ መካከል እቺኛዋ ስቲል አለች አትሄድም እሷ ወይ እንጂ እና የምር ይከፋሻል። እኔ ከሄድኩኝ አሁን የምር እንትን ብዬ ምንድነው መናገር ካለብኝ ቃላት ያጥርሻል። ስለዚህ ስቶሪ አውራለሁ እኮ ግን እንደምትኮሪ ሳስበው ነው ማውራት ማልፈልገው ታውቂያለሽ። እዚህ ጋር ለምን እዚህ ጋር ቆም ሰው ሽንፈቱን እንትን ማለት አይፈልግም። ባይዚ ህክመቷ እንደሆንኪ መናገር አልፈለገችም። እንደዛ አድርገን ነው የምንለቀው። ለማንኛውም የምርም እንደ አይነት ጓደኝነት ያስፈልገናል እና ደግሞ እኛ ምሻችን ማይና ልዩን መሆን እናሳካዋለን። ሲጀመርም ከነሱ ምን በጣልኝ እኛ ይገሉኛል። በዛ ያክፍል ነው የተዋወቀው። አረ ሸኮኒት በእናትሽ ስለኛ ጓደኝነት ማለት ነው ስቶሪ ታይም ያስፈልገዋል። አንድ ቀን ስቶሪ ታይም እነግራቸዋለን። ያ ብዙ አወራን ዛሬ። ጓደኝነት በጣም ደስ የሚል ነገር ነው። እንደዚህ አሁን የልባችሁን የምታወሩበት ለእናንተ ስኬት፣ ለእናንተ መልካም ነገር፣ ለእናንተ ምቾት የሚጨነቅላችሁ ኮንፈርታችሁን የሚጠብቅላችሁ የእናንተም የሚጠበቅ ጉለታችሁን ማለት ነው ሳትናገሩ የሚረዳችሁ በቃ አይናችሁ። እኔ አሁን አይንሽን አይቼ እንደከፋሽ ዛሬ እንደደበረሽ ማወቅ እችላለሁ። ቢካዝ በጣም ጓደኝነት ይሄ መናበብ ነው። መስተዋት አይደል የሚባለው? ያው እና ስህተትሽን ማውራት መቻሌ፣ ስህተቴን አንቺ ልክ አይደለሽም ማለት መቻሌ፣ ልክ አይደለሽም መባል መቻሌ በጣም ትልቅ ነው። ስህተትን ማረም መቻል ነው ጓደኝነት። እንደውም እኔ በቃ በጣም የማምንበት ነገር ምን እንደሆነ ታውቂያለሽ? አንቺ ታጠፊያለሽ ካልኩሽ ታጠፊያለሽ ብዬ በስርዓት መናገር አለብኝ። ምክንያቱም ቤተሰብ ስንሆን በቃ ቤተሰባዊነት ወይም እህት አሁን የእህቶቼን እንትን አውጥቻ አላወራም አይደለ? እንዴ ነሽ አይደለም አንቺ ነይ ብዬ ነው ማውራት ካለብኝ እዚህ ለራስሽ እና ያ አይነት እንትን ሲፈጠር በጣም ደስ ይላል። እና ለጓደኞቻችሁ በጣም ታማኝ የሆነ ጓደኞች እኔ አሁን በጣም የሚያስቀኑኝ ጓደኞች አሉኝ። ግን በቃ ታማኝ ስለሆኑልኝ ነው እስካሁን ድረስ እየቀጠልን ያለ ነው አይደለም። ከዛ ካሜራውናችን እየረበሸሽ ነው ውጪልን እንዲህ ትላለች እና በጣም በቃ ደስ የሚለኝ ጓደኝነት አለ። ከዛ በቃ እንደው ወደፊት እንደው ለልጆቼ እንድናገረው ይሄ ነገር በቆየ እያልኩኝ ያለሁትም ጓደኝነት አለ እስካሁን ድረስ ባይዜ እውነት በቃ ለልጆቼ የሷ ጓደኞች መተው የሷ ማለት ልጆች መተው እኔ ቤት አስቢ ምን ሊፈጠር እንዳለ የኔ ልጆች ካንቺ ልጆች ጋር ሲቦርቁ አስቢ። አሁን የኔ ልጅ ቢያጠፋ እሷ እንደ ልጇ ስለምታየው ትቆጣዋለች። እሱ ቢያለቅስ እና የኔ አባት ብላ አለ አይደለ? ይሄ በጣም የሚያስቀና አይነት ጓደኝነት እስከዛ ድረስ እንዲሄድልኝ ነው የምፈልገው ጓደኝነት ማለት ነው። አሁን ላይ ያአሉኝ ብዬ የማወራቸው ጓደኝነቶች በቃ ረጅም እድሜ እንዲኖርልኝ ከኔ ጋር በጣም በቃ ምሳሳላቸው ጓደኞች አሉኝ። ስለዚህ ጓደኝነት በቃ የኔ ነው ማለት የኔ አካሌ ናት። በቃ የሷ ህመሜ ነው፣ የሷ ጉዳት የኔ ጉዳት ነው። እሷ የምትጎዳበትን ነገር አለማድረግ፣ እሷ ትቀየማኛለች ብዬ ካሰብኩኝ ያ ነገር ጭራሹ መወገዝ አለበት፣ መተው አለበት እንጂ እሷን እያስከፋት እኔ የምደሰትበት ነገር ካለ
ምን ጓ ነው ጓደኝነቱ? ዋጋ የሌለው ነገር ይሆናል ማለት ምኞታችን ያ ነው ለሁሉ። በተለይ ደግሞ በጓደኞቻቸው ጓደኛ ናቸው ተብለው በተያዛቸው ጓደኞች የተከዱ ምናምን የተበደሉ ሰዎች የተከፋቸው አሉ በጣም ብዙ። እንደዛ አይነት ጓደኝነት እንመኝላችኋለን። እኛን አይነት ጓደኝነት የምትፈልጉ ሰዎች እንደኔ አይነት ጓደኛ ቢኖረን ብላችሁ የምትፈልጉ ሰዎች በውስጥ አናግሩኝ። ኧረ ወይኔ ጉዴ ስላላወቃችኋት ነው። ብዙ እኔ ሆኜ ነው የቻልኳት እንጂ አላወቃችሁም እናንተ። መች ጉዴን ሰምታችሁ እና ጓደኝነት ይሄንን ይመስላል በእኛ እይታ። ጓደኝነት ልዩና I love you so much በጣም እምቤን የመጣው እስከ አሁን ነው የተከታተልኳችሁ ያላችሁ። መጨረሻ ያላችሁን በእርግጥ አውቃለሁ፣ ግን ከሀ ጀምሬ ነው ማቃሉ እኔ ወዳቸው። አሁን እኔ በቅርብ ነው ያወቅኳቸው። በእርግጥ እኔ ሁሌ እኮ ነግርሻለሁ፣ እሷ ትነግረኛለች፣ አየሽ ይነሱን አየሽ ምናምን ትለኛለች። ስንጀምር ራሱ እኔ ስለዩና በእነሱ እንትን ምናምን እያልን ነው። አዎ ጓደኝነታችንም እንደዛ ስለሆነ ነው የሆነ ነገር ያገናኘዋል። የሚመሳሰልበት ፓርት በጣም ነው የምወዳችሁ። እኔም ወዳችኋለሁ። አንቺ ታቀሳሰራሽ። እግዚአብሔር ረዥም እድሜ ይስጣችሁ ለልጆቻችሁ። እናንተ ባትናገሩም እኔ እናገራለሁ። የምር እኔ የማወራው አይነት እነ ሚስሊው ይሄን ቪዲዮ ቢያዩልን ካያችሁ እነ ሚስሊው ይሄን ቪዲዮ ቢያዩልን ስሜት ያለ እኔ እውነቴን ነው ባይዘ ቢያዩልን ይሄን ቪዲዮ እኔ አልችልም። እኔ ራሱ ሜቢ እንትን ቲክቶክ ላይ ልታዩ ይችላል። እኔ አይመስለኝም ታዩ ይችላል ሜቢ እና ከኤዲተራችን ጋር የምናወራው ነገር ነው ያ እና በጣም ነው ምንላችሁ። ለሁላችሁም ደግሞ ይሄን አይነት እንትን እንመኛለን። እኛም ወደፊት ምናልባት እግዚአብሔር ከፈቀደ ከልጆቻችን ጋር በጣም በቃ ደስ የሚል ጓደኝነት ጸሎታችንም ነውና በጣም እግዚአብሔር እንደዚህ አይነት ጓደኝነት ላላችሁ ሁሉ የሚጠብቅላችሁ ለሌላችሁ ደግሞ ይስጣል። አሜን አሜን። በጣም እጅግ አድርገን እናመሰግናለን። ጓደኞቻችሁን ታማኝ ሆናችሁ እንድታስቀጥሉ እግዚአብሔር ይርዳችሁ። ሌላ ምንም አልልም። ምክንያቱም ታማኝነት ነው የሚያስቀጥለው ባይዘው ጓደኝነትን እና እጅግ በጣም እንወዳቻለን። ሚስሊዩና ማሂ በጣም ቀንተናል። እንደ ሀገር ነው የቀና ነው እውነት እና በጣም ደስ ብሎናል። የዛሬው ቪዲዮአችን ይሄንን ይመስል ነበር። እንግዲህ በቀጣይ አዲስ ሌላ የተለየ ርዕስ ይዘን እስክንመጣ ድረስ ብቸኛውንና ዝነኛውን የወላይታውን ፖድካስት እየወደዳችሁና ላይክ እያደረጋችሁ እንድትቆዩ እናሳስባችኋለን። እንወዳችኋለን በጣም። እስከ ሳምንት መልካም ሳምንት።